በአጭር ጊዜ ማንበብና መጻፍ እንድትችሉ የሚያደርጉ 5 ነጥቦችን እነግራችኋለሁ። አማርኛ ማንበብ መጻፍ የማትችሉ ሁሉ በአጭር ጊዜ ማንበብና መጻፍ እንድትችሉ የሚረዷችሁ ስንት ነጥቦች? 5 ነጥቦች። አምስተኛው በጣም መልካም ነው። ኦኬ በአጭር ጊዜ ማንበብና መጻፍ ለመቻል የሚረዱ 5 ነጥቦች ነው የምነግራችሁ። እስከ ማብራሪያቸው ነው የምነግራችሁ። 5 ነጥቦች። አንደኛው ትኩረት መስጠት፣ እሱን አወራችኋለሁ። ትኩረት መስጠት። ሁለተኛ ድግግሞሽ። ሶስተኛ እድሎችን መጠቀም። አራተኛ ማቀድ፣ እቅድ ማቀድ። አምስተኛ አጋዥ መፈለግ፣ አጋዥ መፈለግ። ትኩረት መስጠት ስንል ትኩረት መስጠት ሲባል ማንበብና መጻፍ የማትችሉ ሰዎች በደንብ ትረዱታላችሁ። ትኩረት መስጠት ከምግብ እኩል ማሰብ መቻል አለብን። ትኩረት መስጠት ከምንመገበው ምግብ እኩል ማሰብ አለብን። ምኑን? ትምህርቱን። በህይወታችን ትልቅ ጫና አምጥቶብናል አይደለም? ማንበብ መጻፍ አለመቻል። እሱን በደንብ ትኩረት ማድረግ፣ የምንባለውን መስማት፣ አድርጉ የምንባለውን መልካም ነገር ሁሉ ከማድረግ ወደኋላ አለማለት። ትኩረት መስጠት፣ ትኩረት መስጠት። አንድ ድግግሞሽ። ድግግሞሽ በምን ምሳሌ ያስረዳችኋለሁ መሰላችሁ? ድግግሞሽ ሁላችሁም አሁን ላይ በቃላችሁ የምታውቁት ዘፈን አለ፣ በቃላችሁ የምታውቁት መዝሙር አለ፣ በቃላችሁ የምታውቁት የሆነ ታሪክ አለ። ይሄን የምታውቁት ለምሳሌ በቃላችሁ የምታውቁት ዘፈን ወይም መዝሙር ደጋግማችሁ በመስማታችሁ የተነሳ አእምሯችሁ ላይ ይቀመጣል አይደለም? ድግግሞሽ እንደዛ ነው። እየደጋገማችሁ ፊደላትን ማየት፣ ማጥናት፣ ማጥናት፣ መደጋገም ከሆነ ድግግሞሽ በኋላ ግን ምን ታመጣላችሁ? ለውጥ እየታየ ይሄዳል ማለት ነው። ድግግሞሽ በጣም ወሳኙ ነጥብ ነው። ድግግሞሽ ምን አልኳችሁ? በጣም ወሳኙ ነጥብ። እድሎችን መጠቀም ሲባል ክፍት ጊዜ ልታገኙ ትችላላችሁ። እናንተ ከምትፈልጉት ጋር የተያያዘ ደግሞ አንዳንድ ትምህርቶች ልታዩ ትችላላችሁ። እንዲህ ትምህርቶች እናንተ ጋር ሲመጡላችሁ እንዲሁ አለማሳለፍ። ኦኬ ጊዜ የማግኘት እድል ካላችሁ፣ ጊዜ የሆነች ክፍት ሰዓት የማግኘት እድል ካላችሁ እሷን እድል መጠቀም፣ እድላችሁን መጠቀም። በህይወታችሁ እጅግ ላታገኙት የምትችሉት እድል ሊሆን ይችላል ይሄ የሚያልፋችሁ እድል። ስለዚህ እድሎችን መጠቀም በጣም ወሳኙ ነጥብ ነው። አራተኛው ማቀድ፣ እቅድ ማቀድ። ስታነቡ ስትደጋግሙ፣ ለምሳሌ ድግግሞሽ ትኩረት ሰጣችሁ እየደጋገማችሁ ያላችሁን እድል ስትጠቀሙ ምን ያስፈልጋችኋል? ማቀድ። እንዴት ነው የምታቅዱት? በዚህ ቀን ለምሳሌ 5 ፊደላት ከሆነ ማጠናው 5 ፊደላትን ሳላጠና አልተኛም። 4 ፊደላት ከሆኑ 4 ፊደላትን ሳላጠና እነዚህን ፊደላት አልተኛም። በየቀኑ 5 ሊሆን ይችላል፣ 5 ፊደላት ወይ ደግሞ 6 ፊደላት ሊሆን ይችላል። እንደየሁኔታው ግን በየቀኑ 5 ወይም 6 ፊደላትን እያጠኑ መተኛት። ይሄን ማቀድ መጀመሪያ፣ ከዛ ወደ ተግባር መግባት። አሪፍ። ይሄ ወሳኙ ነው። አጋዥ መፈለግ። ይሄ በጣም ልታሰምሩበት የሚገባና ሞር ኦፍ ትኩረት ልትሰጡበት የሚገባ ነው። አጋዥ መፈለግ ሲባል አጋዦች ብዙ አይነት አጋዥ አለ። የሰው አጋዥ አለ፣ የአፕሊኬሽን አጋዥ አለ። በጣም ብዙ አጋዦች አሉ። ስለዚህ አጋዥን መፈለግ። ለምሳሌ ይሄ ቪዲዮ እናንተ ጋር ሲመጣላችሁ እኛ ጋር መደወል፣ መመካከር፣ መማር፣ በውስጥ መስመር ብትማሩ፣ በዚሁ አጋጣሚ በውስጥ መስመር እናስተምራለን። በሳምንት 5 ቀን ባዮ ላይ ባለው ስልክ በመደወል በኢሞ፣ በቴሌግራም፣ በዋትስአፕ ልታወሩን ትችላላችሁ። በሳምንት 5 ቀን ደግሞ እኛ ቆንጆ አድርገን እናስተምራችኋለን። ይሄን እንዳትረሱ። አጋዥ መፈለግ ከዚህ ጋር ይያያዛል። አንደኛ ምናልባት ገንዘባችሁን አወጣችሁ ጊዜያችሁን ተጠቅማችሁ መማር ሊሆን ይችላል አጋዥ ሲባል። ሁለተኛ ነገር ደግሞ አፕሊኬሽኖች፣ አንዳንድ ጽሁፎች እንዲህ በቃ ከቴሌግራም ግሩፖች ከምንም እየተቀላቀላችሁ አጋዦችን መፈለግ። ይሄን ነገር ደግሞ በደንብ መጠቀም። እነዚህን ነገሮች 5 ነገሮች በትክክል ተግባር ላይ ከዋላችሁ እመኑኝ በ2 ወር፣ በ3 ወር፣ በ4 ወር ውስጥ ማንበብ መጻፍ ትችላላችሁ። ጨርሻለሁ።